መቼ ነው የመጣው? ትንሽ ያው ቫኬሽን ትንሽ አራዝሜ ነው። ስለዚህ ያራዘምኩት አይም ዮኒ ፍሮም ቨርጂኒያ። በሚዲያው ዓለም የመድረክ ንጉስ የኢቢኤስ ጣቢያ ድምቀት የቅዳሜን ከሰዓትና የትዝታችን በኢቢኤስ ዝግጅት ልዩ መለያ በሚል ልብ ውስጥ የነገሰው የእረፍት ጊዜውን በአሜሪካ እያሳለፈ እንደሆነና በቅርቡ እንደሚመለስ የተናገረው የዮናስ ጉዳይ ጨርሶ ወደ ሀገር ሊመለስ የማይችልበት ከባድ ህይወት አደጋ እንደገጠመው ተናግሯል። በዚህ ጋዜጠኛ ዙሪያ የተሰማውንና መላው ማህበረሰቡን በአንድ ጊዜ ጉድ ያሰኘው አስደንጋጭ ሚስጥር እንዲሁም ከኢቢኤስ ጋር ያላቸው ግንኙነት ለምን እንደተቋረጠ ከህዝብ እይታ ድንገት ለምን እንደተሰወረ የሚሉ መረጃዎችን አዘጋጅተን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ጋበዝኩኝ። ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። ብዙዎቹ ጋዜጠኛው ዮናስ ከበደ ከኢቢኤስ በይፋ ለቋል፣ ከጣቢያው ጋር ያለው የሥራ ግንኙነት ፍጻሜ አግኝቷል የሚሉ ድምዳሜዎችን ሲያጋሩ ነበር። በተለይም ያለምንም ቅድሚያ ማስጠንቀቂያ ከጣቢያው መራቁ አድናቂዎቹ የትገባ ምን አጋጠሙ የሚሉ ተከታታይ ጥያቄዎችን እንዲጠይቁ አድርጓቸው ነበር። በዚህም ማብራሪያ የሚሰጥ አካል በመታጣቱ የተለያዩ ያልተረጋገጡ መረጃዎች እየተሰራጩ የሚዲያውን ዓለም ያጨናነቁት እንደነበር የማይረሳ ጉዳይ ነው። ረጅም ዓመታት በኢትዮጵያ ቴሌቪዥን ታሪክ ውስጥ ከፍተኛ ተወዳጅነትን ያተረፈውና የኢቢኤስ ቴሌቪዥን የመድረክ አጋፋሪ በሚዲያው ላይ ለ3 ወራት ያህል ምንም አይነት ተሳትፎ ሳያደርግ በመቆየቱ በማህበራዊ ሚዲያ ገጾች ላይ በርካታ ጥያቄዎችና መላምቶች በስፋት ሲደመጡ ቆይተዋል። እነዚህ መላምቶችና ጥያቄዎች ከቁጥጥር ውጪ በሆነ መልኩ እየተናፈሱ በነበረበት ወቅት ጋዜጠኛው ዮናስ ከበደ ከበርካታ ወራት ቆይታ በኋላ ድንገት ዝምታውን በመስበር ብቅ ብሏል። ዮናስ ለተነሳበት ጥያቄ መልስ የሰጠው ድሮ ያቀርብበት በነበረው የቅዳሜ ከሰዓት መዝናኛ መሰናዶ ላይ በአሜሪካ ሆኖ በቪዲዮ ኮል ነበር። በዚህም ቆይታው ስለ ወቅታዊ ሁኔታውና ከጣቢያው ጋር ስለቀረበበት ምክንያት መልስ መስጠቱ አይዘነጋም። በአሁኑ ሰዓት በአሜሪካ ቨርጂኒያ ግዛት እንደሚገኝ በይፋ ያስታወቀ ሲሆን ወደዚያው ያቀናው ረጅም የሥራ ዘመኑን ተከትሎ የተሰጠውን ፈቃድ ተጠቅሞ ለእረፍት እንደሆነና የእረፍት ጊዜውንም በአግባቡ እያሳለፈ እንደሚገኝ ነበር የተናገረው። በዋሽንግተን ዲሲ እና በቨርጂኒያ የሚገኙ ታሪካዊ ከተሞችና ትልልቅ ሙዚየሞችን በመጎብኘት ጊዜውን እያሳለፈ መሆኑን ጠቅሶ በሚዘዋወርባቸው ቦታዎች ሁሉ ከኢትዮጵያውያን የሚያገኘው ፍቅርና ክብር እጅግ ልብ የሚነካ እንደሆነ አስረድቷል። የእረፍት ጊዜውን እንዳጠናቀቀ በአጭር ጊዜ ውስጥ ወደ ሀገሩ የመመለስ ታላቅ ሐሳብ እንዳለውና በታደሰ መንፈስ በሙሉ ኃይል ወደ ስራው ተመልሶ ተመልካቾችን በድጋሚ እንደሚያገለግል ቃል የገባ ቢሆንም ከዚህ ቪዲዮ በስተጀርባ ግን የተደበቀውን እውነተኛ ሚስጥር ፍጹም የተለየና አስደንጋጭ ሆኗል። ጋዜጠኛው በሀገር ውስጥ የደረሰበት ከፍተኛ የሥራ ላይ ጫናና የህይወት አደጋ ምክንያት ለአሜሪካ መንግስት ጥገኝነት ለመጠየቅ መገደዱን የገለጸ ሲሆን የዚህ ከባድ ውሳኔ መነሻ ታሪክ የሚጀምረው ህዳር ወር ላይ ነው። በወቅቱ ጋዜጠኛው ዮናስ ከበደ ከተለያዩ የኢትዮጵያ መዝናኛ ብዙሃን ከተውጣጡ የሙያ አጋሮች ጋር በመሆን በእስራኤል የውጭ ጉዳይ ሚኒስቴር ይፋዊ ግብዣ ወደ እስራኤል የሥራ ጉብኝት አድርጎ ነበር። ዮናስ በጉብኝት ወቅት በሰራው ፕሮግራም ምክንያት በዓለም አቀፍ የአልጀዚራ ቴሌቪዥን ጣቢያ ለጥቃትና ለአደጋ የሚያጋልጥ ከባድ ዘገባ ተሰራበት። በእስራኤል ያዘጋጀውን ቪዲዮ በማስገባት በካናዳ ቶሮንቶ ነዋሪ በሆነው ትውልድ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት አልጀዚራ ላይ የቀረበው ዘገባ የአፍሪካ ጋዜጠኞች በእስራኤል ያደረጉት ጉብኝትና ያስከተለው የሚዲያ ሽፋን የሚል ርዕስ የተሰጠውም ነበር። ዘገባው የኢትዮጵያን ጋዜጠኞች ጉዞ በጥብቅ መኮንንና በመንቀፍ ጋዛ ድረስ ሄደው የፊሊስጤማውያንን ሰቆቃ፣ ረሃብና ውድመት በአካል ሳይዘገቡ የእስራኤልን ትርክት ብቻ አስተጋብቶ መጥቶ የሚል ወገንተኝነት የተሞላበትና ለደህንነት አስጊ የሆነ ፍረጃን ያስተካከለ ነበር። ይሄ የአልጀዚራ የቴሌቪዥን ዘገባ በቀጥታ ከተላለፈ በኋላ በጋዜጠኛው ላይ ያነጣጠረ ከባድ ዘመቻ፣ የስም ማጥፋትና የማስፈራሪያ ዘመቻ በማህበራዊ ሚዲያ፣ በስልክ፣ በኢሜይልና በአካልም ጭምር ተከታታይ የሆኑ ዘመቻዎችን፣ ማጥላላቶችን ማድረስ ጀመሩ። ጉዳዩ ይበልጥ እየከረረ ሲሄድ በዮናስ ላይ ብቻ ሳይሆን እርሱ በሚሰራበት የኢቢኤስ ቴሌቪዥን ጣቢያ ላይ ጭምር የእስራኤልን ፕሮፓጋንዳ የሚያስተጋባ ጣቢያ በመሆኑ ካሁን በኋላ ማንም እንዳይመለከተው የሚል ሰፊ እገዳ እስከ ማንሳት ደረሱ። በዚህ ከባድ ማዕበል ውስጥ የገባው ጋዜጠኛ ዮናስ ከበደ በሀገር ውስጥ የተከሰተው ስጋት ስራውን በነጻነትና በደህንነት ለመስራት እድሉ ሙሉ በሙሉ ተዘጋበት። ከዚህም በላይ ከሚመለከተው የመንግስት አካል ህጋዊና አስተማማኝ የደህንነት ከለላ ማግኘት ባለመቻሉ ህይወቱና የቤተሰቡ ደህንነት ከፍተኛ አደጋ ላይ ወደቀ። በመጨረሻም አማራጭ በማጣቱ ሁኔታዎችን ለማቀዝቀዝና ራሴን ለመጠበቅ ለእረፍት በሚል ሽፋን ወደ አሜሪካ ለማቅናት ተገደደ። ወደ አሜሪካ ከገባ በኋላ ወደ ሀገር ቤት መመለስ ዋስትና እንደማይሆን በመረዳት ህጋዊ ከለላ ማግኘት የሚችልበትን መንገድ ማፈላለግ የጀመረ ሲሆን በዚህም ምክንያት በአሁኑ ወቅት በአሜሪካ መንግስት ይፋዊ የፖለቲካ ጥገኝነት ወይም ማመልከቻ በይፋ ማስገባቱ ተሰምቷል። ውድ ቤተሰቦቻችን ለዛሬ ያዘጋጀውላችሁ መሰናዶ በዚሁ ቋጨን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለሌሎቹ እንዲደርስ ሼር አድርጉ። እንዲሁ አዳዲስ መረጃዎችና አጓጊ የኪነ ጥበብ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።